አንድ ደፍታ ዛሬ የሻይ ሰዓታችን የቡና ሰዓታችን ነው። ሰላም አለይኩም ወረህመቱላሂ ወበረካቱ። ሰላም ነው። እንዴት ነሽ ጓደኛዬ? ሰላም ነው? ማማን ነው። እንግዲህ ዛሬ እስቲ ስለ ሴት ልጅ ጥንካሬ ትንሽ እናውራ። ስለ ሴት ልጅ አንድ ደፍታ ከስራችን ረፍት ላይ ትንሽ ደቂቃ ማለት ነው ለተመልካቾቻችን ጥሩ ነገር እስቲ እናስተላልፍላቸው። አንቺ ሴት ልጅ አሁን በአብዛኛው ደካማ ናት፣ ሴት ልጅ ቤት መቀመጥ አለባት፣ ሴት ልጅ አቅም የላትም ሲባል ምንድን ነው የምትይው? አንቺ በተለያየ ሀገር ነበርሽ እና ምንድን ነው የምታስተላልፉ? እስቲ ስለ ሴት ልጅ ምንድን ነው የምታስተላልፉ? ሴት ልጅ ያው እንትን አለ። ወደ ሴቶች ስንመጣ ብዙ የግዴታ የሆነብን ነገር አለ። አላህ ሱብሃነሁ ወተዓላ የሰጠን ነገር አለ። እሱ ምንድነው? ትዳር ነው። ሴት ልጅ ያው ወደ ትዳሩ ስትገባ በአብዛኛው ጊዜ ወደ ኋላ የሚያስቀራት ነገር ትዳር ውስጥ ስትኖር የቤቱ ነገር፣ ልጅ መውለዱ፣ አንዳንድ ደግሞ ባል ሪስፔክት ማድረግ፣ በአብዛኛው ጊዜ ደግሞ በማህበራችንም ራሱ ያው እሷ ቤት እንድትሆን ሁልጊዜ የቤቱ ነገር እንድታደርግ ነው። ግን አይተሽ ከሆነ በአብዛኛው ጠንካራ ሴቶች እንደው የሚሰሩ በቃ የራሳቸው የሚሰሩ ስራ የሚወዱ ሰዎች ምናምን በአብዛኛው እንደው አይተሽ ከሆነ ትዳራቸውም አይበረክትም። ብዙውን ጊዜ ፍቺ ነው የሚበዛበት። ለምን? ያው ባል የሚፈልገው ነገር ቤት አያገኝም። ብዙ ልጅ መውለድ ሲፈልግ እሷ ውጪ ነው በቃ ፍላጎቷ መስራት ሲሆን በእንደዚህ አይነት ነገር ያው ባል ፍቺ ያደርጋል በአብዛኛው። ግን በጣም ደግሞ ጠንካራ ሴቶች አሉ ሁለቱንም በአንድ ላይ የሚያስኬዱና እኔ ባለፈው አንዲት እናት ኢትዮጵያ ስሟን ረሳሁት፣ ወላሂ መርሳት የለብኝም ግን አቀርባታለሁኝ። የ20 ቀን ልጄን በዘንቢል ይዤ ነው ቢሮ የገባሁት አለች። በጣም ጠንካራ ሴት ናት እና 5 ልጆች ወልዳለች። አባቷ በጣም ጠንካራ አባት ነበረ። በጣም ያበረታቸው ነበረ። በጣም ኢቨን በግ ዶሮ ምናምን ያሳርደን ነበር ትላለች። ለምንድን ነው እንደዚህ ያጠነከረን ትላለች። አንዳንድ ጊዜ ባልሽን በሁለት መንገድ ታጫዋለሽ። አንደኛው በሞት፣ ሁለተኛው ምናልባት ተጣልታችሁና እንዳትደክሚ ምናልባት ብሎ ያው አጠነከረን ትላለች። እንግዲህ ሴት ልጅ ሳታገባ በፊት መጀመሪያ ስታድግ ማለት ነው ቤተሰብ ሊገፋት ሊያጠነክራት ይገባል። የምትፈልገው ነገር እንድታደርግ ያው የምትቆጥበበት ቦታ አለ። ለምሳሌ ወደ ዲናችን ስንመጣ ራሷን ጠብቃ በሂጃባ ላይ ጠንክራ ደግሞ እንድትሰራ። አሁን በእኛ በእስልምና ያው በሂጃብ ብዙ ጊዜ ወደ ኋላ የመቅራትም ነገር አለ። በአብዛኛው ስደት ላይም በስራ ጫናም እኔ በደንብ ነው የተመለከትኩትና ግን እንደዛም አድርጎ ብዙ የሰሩ አሉ። በእርግጥ ሴት ልጅ በቃ ነፃነት ካገኘች ብዙ ነገር መስራት እንደምችል ነው የማውቀው እኔ። ኢቨን እዚህ የመንግስት ስራ ይሰራሉ በፍላጎታቸው፣ ሌላ የስራ ልምድ መስራት እየቻሉ በቃ እኔ እችላለሁ ጠንካራ ነኝ በሚለው የሚሰሩ አሉ። በቃ ሁሉም ቦታ ብትኖር ሴት ልጅ አስፈላጊ ናት፣ ወሳኝ ናት። ትንሽ ያው መናደድና መቾከሉ ላይ ነው እንጂ ብዙ ነገር የመስራት አቅም አላት ነው ብዬ የማየው። አንዳንድ ጊዜ መንገዱ ቢከፈትላት ነው የሚለው። በተለይ ቤት ያለችዋ ቤት የታፈነችዋ ሴት አንዳንድ ጊዜ መንገዱ ቢከፈትላት ብትወጣ ብታዩ፣ ውጭው ብታዩ ላለሁ ብዙ ያልወጡ አሉ፣ መውጣት ያልቻሉ መንገዱ የተዘጋባቸው የታፈኑ ሴቶች አሉ። እነዛ ሴቶች ቢታዩ መንገዱ ቢከፈትላቸው ምንም መስራት የቻሉ ምንም ብዙ ነገር መስራት እየቻሉ መስራት እንዳይችሉ ተደርጎ ውስጣቸው ሞራናቸው ሳንፎ ቤት የተቀመጡ ብዙ እናቶች አሉ። በቃ አንቺ የቤት ሰው ነሽ፣ አንቺ በቃ ልጆች ማሳደግ አለብሽ ተብሎ የታፈኑ አሉ። ቤትም መኖር፣ ቤትም መቆያት፣ ልጆችን ማሳደግ ትልቅ ስራ ነው። ለኔ ከውጪ የበለጠ ስራ ነው ቤት መሆን። ብዙ ለሀገር የሚጠቅሙ ከሀገርም አልፎ ለዓለም የሚጠቅሙ ልጆች ነው የምታሳድገው ቤት ውስጥ። ዶክተር ሊሆን ይችላል፣ አስተማሪ ሊሆን ይችላል፣ ህዝቡን የሚያገለግል ሊሆን ይችላል፣ ብዙ ሰዎችን ሊረዳ ሊሆን ይችላል። እነዛ ቤት የምታሳድጋቸው ልጆችና ቤት ያለችዋም ሴት ምንም አትሰራም ሊባል አይገባም። ስራ ነው፣ ቤት ውስጥም ስራ ነው፣ ውጭም ስራ ነው። ግን ደግሞ ወደ ውጫዊ፣ ወደ ዓለማዊ፣ ወደ ሌሎች ጥንካሬ ያላቸው ነገሮችን ልትሰራ ቢፈቀድላት ብዬ ነው የማምነውና
ብዙ ነገር መስራት ትችላለች ነው የምለው እኔ። ሴት ልጅ ትችላለች፣ ብዙ ነገር ማድረግ ትችላለች ነው። ሴትነቷ የሚያግዳት በትንሽ ነገር ነው። ተፈጥሯዊ ነገር አለ፣ በዛ ትዳር፣ እርግዝና፣ ልጅን ማሳደግ ወደኋላ ያስቀራታል እንጂ በጣም ብዙ ነገር ማድረግ እንደምትችል ነው እኔ ማምነው። እኔ በሴቶች ብዙ ጀግና ሴቶች አሉ፣ በዛ በጣም ብዙ ነገር የሰሩ የተዋጉ ሁላ ሴቶች አሉ፣ ብዙ ነገር የሰሩ ሴቶች አሉ። በየቦታው ወደ ድግስ ቦታ ብትሄጂ፣ ወደ የሆነ ቦታ ብትሄጂ፣ ወደ እርዳታ ቦታ ብትሄጂ እነሱ ከሌሉ ነገሮቹ አያምሩም። የወንዱ ቦታ እንዳለ ሆኖ ማለት ነው። እንግዲህ ሴት ትችላለች ብዬ ነው የምለው። የታፈነችዋ ትንሽ መንገድ ይሰጣት፣ ትንሽ እንደው ትውጣ ነው ውጭውን እንድታይ መንገዱ ይከፈትላት ነው የምለው። እና በቀጣይ ስለ ወንዶች ይዘን እንመጣለን። ፕሮግራማችን እንደወደዳችሁ ተስፋ አደርጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።